ዛሬ ሰራነው መድኃኒት ነው። ያው ስሙ መድኃኒት ብየዋለሁ። ድንች በስጋው። ይሄኛው ምግብ ለመስራት የዛሬ 15 ዓመት በኋላ ነበር ያሰብኩት የነበረው። ከዛ ግን አሁን ሰርቼዋለሁ። የሚያስፈልገን ነገር እኔው እነዚህ ብቻ ናቸው። ዛሬ ሰዓት ስራለን በመፍጫው ነው በረንብ አድርገን እንበጠብጠዋለን ማለት ነው። መስኮታችሁ ምናምን ግን ክፈቱ ካለበለዚያ ነገር ስራ ስትሄዱ ሽንኩርት ነው የምትሉት። ቀጥሎ ቲማቲማችንን እንበጠብጠዋለን አንድ ላይ። ነጭ ሽንኩርቱን ግን በእጅ ነው የፈጨሁት። ቀጥሎ ሽንኩርታችንን በዘይት አድርገን በረንብ አድርገን እናዋውሰዋለን። መልኩ እንደዚህ ሲቀያየር ነጭ ሽንኩርታችንን በረንብ አድርገን ድጋሚ እናዋውደዋለን። ከዛ ልክ መልኩን እንደ እናንተ ጸባይ ሲቀያየር የፈጨነውን ቲማቲም ጨምረን ድጋሚ እናዋውደዋለን። አንድ ከ10 ደቂቃ በኋላ በርበሬያችንና ትንሽ የሚጥሚጣ ከዛ በኋላ በረንብ አድርገን እንወቅጠዋለን። በረንብ አድርገን ከፈጀነው በኋላ ትንሽ የውሃ ጠብ እያደረግን እናማስለዋለን። ያው ማማሰይም አረጀብኝ በ2 ቀኑ። ቀጥሎ መኮረኒ እንደዚህ እንጨምረውና ልክ እንደናንተ መልክ ሲያምር ስጋውን እንጨምራለን ማለት ነው። ከዛ እንዘጋዋለን። የነ ቶሎ ቤት በሩ ዝግ ነው አለች አያቴ። ያ በር የሚዘጋው ውሃችን ራሱ እንዲመጥልንና በራሱ ውሃ እንዲሆን ነው። ከዛ በኋላ ድጋሚ በሩን እንዘጋዋለን። ውሃ እንጨምራለን፣ እንመራርቀውና ከዛ እንዘጋዋለን ማለት ነው። ቀጥሎ በሳቅ እንደዚህ ስንተከተክ ያው ቅቤያችንን ጣል እናደርግና ጨውንም ጨምረውና ልክ ቅድም የነገርነው ቀሉ እስከዚህ ድረስ የሚያስቀው ከሆነ ድንቻችንን እንጨምራለን ማለት ነው። ከዛ እዚህ ጋር እሳቱን ብቻ ቀንሰን እናበሳስላለዋለን። ይሄ ደግሞ የምግቡ ማጣፈጫ ነው የጨመርንበት። ስሙ እንመለስበታለን በሌላ ቪዲዮ። እዚህ ጋር ይቀመስን ከደረሰልን እንጨልፈዋለን። 1-2 ሳንሰስት ጎረቤት ጠርተን በስመ አብ ወወልድ ወመንፈስ ቅዱስ ብለን እንደዚህ ጠቅልለን እንበለዋለን ማለት ነው። ያው እናንተን ብሉልኝ። የተባረከ ነው።